የ30 ቀን የሽንኩርት ውሃ ቻሌንጅ ጀምሬ ነበረ። ቻሌንጁ ተጠናቋል። በዚህ ቻሌንጅ ላይ ጸጉሬ ላይ ያየሁትን ለውጥ በፎቶ ማስረጃ አቀርብላችኋለሁ። በተጨማሪም ደግሞ ይሄንን ቻሌንጅ በማደርግበት ሰዓት ያጋጠመኝ አስቸጋሪ ሁኔታ ወይንም ቻሌንጁን አካፍላችኋለሁ። ለወደፊቱ ምናልባት መጠቀም ከፈለጋችሁ የኔ ተሞክሮ ሊጠቅማችሁ ስለሚችል እስከ መጨረሻው ተከታተሉ። ቻሌንጁን ስጀምር ማየት የፈለኩት ለውጥ ሁለት ነበረ። አንደኛ እዚህ መሀል አናቴ ላይ በብዛት ለሁለትዮሽ ስለምከፍል እዚህ መሀል አናቴ ላይ ጸጉሬ ይሳሳ ነበረ። እሱ ላይ በተወሰነ መልኩ እድገት ማየት ነው። ሁለተኛ ደግሞ የጸጉር መርገፍ መቀነስ ነው። ሁለቱንም በተወሰነ መልኩ ለውጥ አይቼበታለሁ። ቻሌንጁን ስጀምር መጀመሪያ የሽንኩርት ዘይትና የሽንኩርት ጁስ ለመጠቀም ነበረ ሐሳቤ። የሽንኩርት ዘይቱ ሽታው በጣም ከባድ ነበረ። ኢቭን የላቬንደር ዘይትም አድርጌበት ሽታውን ሙሉ ለሙሉ አላጠፋልኝም እና እሱን ተቀብቼ ውጪ መውጣት አልፈለኩም። ስለዚህ ከቻሌንጁ አውጥቼዋለሁ ዘይቱን ማለት ነው። በመቀጠል ጁሱን የመጀመሪያው ሳምንት ሁለቴ የተቀባሁት፣ ግን በየጊዜው መታጠብ ከባድ ነው። ለወንዶች ችግር የለውም። እንደውም በሳምንት ሁለቴ ሶስቴ ብትጠቀሙት ጸጉራችሁን ለመታጠብ ቀላል ስለሆነ እንደሆነም እናንተ የበለጠ የፈጠነ ለውጥ ታዩበታላችሁ። ለሴቶች ግን በሳምንት ከአንዴ በላይ አልመክርም። ምክንያቱም ጸጉራችንን ራሱ በየጊዜው መታጠብ ጸጉራችንን ስለሚነቃቅለው እንዲሁም ጉዳት ነው የሚሆነው። ስለዚህ እኔ ያደረኩት በሳምንት አንዴ ጸጉሬ ላይ ከ45 እስከ 1 ሰዓት አቆይቼ ይታጠበው ነበር ማለት ነው። ስለዚህ እዚህ ላይ እንደምታዩት የመጀመሪያው ሳምንት ነው። ጸጉሬ መሀሉ ላይ ይሳሳ ነበረ። ሁለተኛው ሳምንት፣ ሶስተኛው ሳምንት፣ አራተኛው ሳምንት ደግሞ ይሄን ይመስላል። የመጀመሪያውና የመጨረሻውን ስታዩት እንደዚህ ስታወዳደሩት የመጨረሻው ላይ ጸጉሬ እንደምታዩት መሀሉ ላይ ሞላ ብሏል፣ በተወሰነ መልኩ ማለት ነው። ጸጉራችን ላይ በደንብ ለውጥ ማየት ከፈለግን 1 ወር በቂ አይደለም። እንግዲህ የተረዳሁት ነገር እሱ ነው። ከ3 ወር እስከ 6 ወር ያለማቋረጥ ብንጠቀመው በደንብ ለውጥ እንደምናይበት አስተምሮኛል ይሄ ቻሌንጅ። ከዚህ ቻሌንጅ እንግዲህ የተማርኩት ነገር የሽንኩርት ውሃ እንደሚሰራ ነው። በትንሹም ቢሆን ለውጥ አይቼበታለሁ። ስለዚህ ለሚቀጥሉት 60 ቀናት የሽንኩርትን ውሃ ለመጠቀም ወስኛለሁ። በተረፈ ግን ይህንን ቻሌንጅ ተሳትፋችሁ የነበራችሁ ወይም ደግሞ ከዚህ በፊት ተጠቅማችሁ የነበራችሁ ሰዎች ያያችሁትን ለውጥ ኮሜንት ላይ ድራፕ አድርጉልኝ። በተረፈ ግን ሌላ ቻሌንጅ ይዤላችሁ እስክመጣ ድረስ በሰላም ቆዩኝ።